በአጠቃላይ ስለ ሁለት የተለያዩ መንግስታት መመልከት ችለናል። በሰው የተመሰረተው የእስልምና የከሊፋ መንግስት ሰው ስርዓት ነውና በሰው ይጠበቃል፣ የአምላክ ድርሻ የለበትም። የእግዚአብሔር መንግስት የተመሰረተው በእግዚአብሔር ነውና ሰው አይጠብቀውም፣ በመልክዓ ምድርም አይወሰንም። ሙስሊሞች መንፈሳዊውን ዓለም ለመረዳት ይከብዳቸዋል። እንደነሱ መረዳት አላህ በሰማይ ሰው በመሬት ጂኒ መላእክቶችና ሰይጣን በመሃል አድርገው ነው መንፈሳዊውን ዓለም የሚገልጡት። የእስልምና መነሻ ከሆነው አካባቢ ከመካና መዲና ወደ ሁሉም አቅጣጫ ርቀን በሄድን መጠን የተዛባ የእስልምናን ገጽታ ለመመልከት ይቻላል። በተለይ በአፍሪካ በሴኔጋል በኢትዮጵያ ተመሳሳይ ሁኔታ አለ። ጨሌ በማጥለቅ ጩቤና ቢላዋ በመታጠቅ የእንጨት በትር በመያዝ ወዘተ ይታያሉ። እንዲሁም የፋጡማ እጅ ነው የሚሉትን የእጅ መዳፍ ምስልና የአንድ አይን ምስል የታተመባቸው ተለጣፊዎችን በመኪኖች በሱቅና በመኖሪያ ቤት ግድግዳና መስኮቶች መዝጊያዎች ተለጥፈው እናያለን። መጽሐፍ ቅዱስ ለክርስቲያኖች ክፉ መንፈስ እንዳለና ስላሰራሩ እንዴትስ በምን ሁኔታ እንደሚገለጥ በምን ስልጣንም እንደሚወገድ ያስተምራል። በኢየሱስ ክርስቶስ ስም የሰይጣንን አሰራር ማፈራረስ ይቻላል። ክርስቲያኖች በማንኛውም ደረጃ የሰይጣንን ሥራ በኢየሱስ ስም ይቃወሙታል እንጂ አይፈሩም፣ ያሰግዱታል፣ ያስወጡታል እንጂ ስዕል በመለጣጠፍ ዕቃ አይጫወቱም። ሙስሊሞች ግን ክፉ መንፈስን ይፈራሉ። እንዲያውም በአስተምሮታቸው ቅዱስና ክፉ ጂኒዎች እንዳሉ ይገልጣሉ። የዚህ ምክንያቱ ከቅዱሱ የእግዚአብሔር መንፈስ ጋር ኅብረት ስለሌላቸው በአጠቃላይ የዲያብሎስን ሥራ በኢየሱስ ክርስቶስ ስም ማስወገድ እንደሚቻል ስላልተረዱ ነው። የክርስቲያኖች ስልጣን ሳይሆን እግዚአብሔር በልጁ በኢየሱስ ክርስቶስ የመስቀል ላይ ሞት የሰጣቸው የእግዚአብሔር ስልጣን ነው። ጸሎት ሙስሊሞች እንዴት ይጸልያሉ? መልሱ አጠቃላይ ዕውቅና ያለው መልስ የሚሰጥበት እንደሆነ እንገምታለን። ፊታቸውን ወደ መካ በማዞር በቀን 5 ጊዜ ይሰግዳሉ። በተመሳሳይ አቅጣጫ በተለመደ ድግግሞሽ የቁርአንን ክፍሎች በመደጋገም መስገድ፣ ማቅናት፣ መቀመጥ፣ መነሳት ወይም ረካዓ ማድረግ ምንድነው? ይህንን በፎርሙላ የታጨቀ ጸሎት በመጸለይ እግዚአብሔር እንዴት ሊሰማ እንደሚመልስ ለማወቅ አዳጋች ነው። ይህንን እንደ ጸሎት በመቀበል ለክርስቲያናዊ አስተምሮት በጣም አስቸጋሪ ነው። ክርስቲያኖች በማንኛውም ሁኔታ ለአምላካቸው ምስጋናን ያቀርባሉ። የገጠማቸውን ጉዳይ ለአምላካቸው ያሳውቃሉ። የሚሹትን ይጠይቃሉ። የሰይጣንን ሥራ ይቃወማሉ። ይህንንም አቅጣጫ በመጠበቅ ጊዜ በመወሰን የስግደትን የረክዓን ጊዜን ለማሟላት አይጨነቁም። ይህንንም ማድረግ አይጠበቅባቸውም። እግዚአብሔር በሁሉም ስፍራና ጊዜ የሚሰማ የሚያይ የሚመልስ ስለሆነ እንዲህ አያደርጉም። ይህም ሲባል ያለ ቅድስና መሆን ማለት ግን አይደለም። ጸሎት ያመነ ሰው ከአምላኩ ጋር የሚያደርገው ሰላማዊ ግንኙነት ነው እንጂ የድግግሞሽ ብዛት አይደለም። ለምሳሌ ባልና ሚስት በየቀኑ በተወሰነ ሰዓት ተመሳሳይ ንግግር ብቻ ለዓመታት እየተነጋገሩ እንዴት ጥሩ ኅብረት አለ ማለት ይደፈራል? በእውነት ቤተሰብነት ያላችሁ ሰዎች ይህንን ልትሞክሩ ትችላላችሁ። እጅግ በጣም አሰልቺ የባሪያና የጌታ ግንኙነት እንጂ የሌላ ሊሆን አይችልም። የግል ጸሎት ዱዓን ብንመለከትም ሙስሊሞች የየራሳቸው አመለካከት እንዳላቸው ይታወቃል። አላህ ጸሎትን መመለሱን የሚነግሩን ሙስሊም ምሁራን እየፈጠሩ ያሉትን የተዘበራረቀ መልእክት ሊረዱት ይገባል። አላህ ጸሎትን የሚመልስ ከሆነ ከሰው ጋር ያለውን ርቀት ያጠፋዋል። በአላህና በሰው መካከል አሉ የተባሉትን የረሱሎች መልእክተኞች ድርሻ ያጠፋዋል። አላህ ጸሎትን የሚመልሰው በረሱሎች ወይስ በማን? አላህ ወደ ሰው በመቅረብ የሚመልስ እንዳይደለ ቁርአን ያስተምራል። ቀዳና ቀድር እንጂ የጸሎት መልስ ጉዳይ እንዴት ተስማምተው ይሄዳሉ? ይህ ትምህርትና የጸሎት መልስ አብረው ሊሄዱ የሚችሉ አይደሉም። የጾምን ሁኔታ ስንመለከት የምንረዳው ምንድነው? ምግብን በመተው በአመት 1 ወርን 30 ቀናትን ባለመመገብ እንዲሁም በየሳምንቱ መሐመድ የተወለደበትና የሞተበት ነው በማለት ሰኞና ሐሙስ ቀን ምግብ ያለመመገብ አምላካዊ የጾም ትርጉም ይሰጠዋል ወይ ብለን እንጠይቃለን። በተለይ ረመዳን በተባለው ወር ቁርአን የመጣበት ወይም ተንዚል የተደረገበት ወይም የተጀመረበት ነውና በሁሉም ወቅቶች የተለያየ የአመጋገብ ሥርዓት ይታይበታል። ሳትመገብ ውለህ ምሽት ምርጥ ምግብ መመገብ ጾም ነው ወይ? ያውም በሰዓት የተወሰነ ምግብ መመገብ። የመቅመሻ ሰዓትን ከተላለፍክ ጾምህ ዋጋ የሚያጣበት ሥርዓት እንዴት የመለኮት ሊሆን ይችላል? ያውም ጾም ለእስላማዊነት ማረጋገጫ እንደ አንድ ዋና ጉዳይ የተደረገ ግዴታ ሆኖ አምላክን መገዛት እንዴት ሊሆን ይችላል? ክርስቲያናዊ የጾም አመለካከት እንዲህ አይደለም። ክርስቲያኖች በዓላማ እንጾማለን፣
አንድን ጉዳይ እግዚአብሔር እንዲለውጠው እንዲሰማን እየጸለይን እንጾማለን። ልናመሰግነው ልናወድሰው እንጾማለን። መልሳችንንም እንጠብቃለን። በተከታታይ ቀናት ምግብ ባለመመገብ እንጾማለን፣ እንጸልያለን። ይህንን በማንኛውም ሳምንት ቀንና ወር መፈጸም እንችላለን። ጾም ክርስቲያን የመሆኛ መሰረትም አይደለም። እስላም በጀነት ይኖራቸዋል ብሎ ላመኑት የሚያስተምረው የወይን ወንዞች፣ የቴምር ፍሬዎችና እጅግ የሚያምሩ ለወንዶች ሚስት የሚሆኑ ድንግልናቸው የሚታደስ ሚስቶችን ነው። ሁለት አስደናቂ ጥያቄዎችን ግን ለሚያስተውል ሰው ማቅረብ ግድ ነው። የመጀመሪያው እስላም ወይን መጠጣትን እዚህ መሬት ተቃውሞ ያስተማረ፣ በጀነት ግን የወይን ወንዝ እንደሚኖር ያስተምራል። የወይን ወንዝ ለመጠጥ ወይስ ለመዋኘት? ቀጥሎም ድንግልናቸው ወዲያው እየታደሰ የሚተካላቸው ሁር ላይን የተባሉ ሴቶች ከወዴት ነው የሚመጡት? ድንግልና ካላቸው ሰዎች ናቸው። ከሞቱ በእስላም አስተምሮት መሰረት በሰማይ ጀነት ነው የሚገኙት። በስጋዊ አካል ከሆኑ መመገብ መጠጣት ይኖርባቸዋል። በስጋዊ አካል ካልሆኑ የድንግልና ጉዳይ ከፍተኛ ጥያቄ የሚፈጥር ነው። ታዲያ መልሱ ምንድነው? በአል ረህማን ምዕራፍ እና በአል ዋቂያህ ምዕራፍ መመልከት ይቻላል። የተወገደ ድንግልና ተመላልሶ እንደነበረ የሚሆነው ከወዴት የተገኘ መገለጥ እንደሆነ ግራ የሚያጋባ ነው። ጀነት ውስጥ ምግብና መጠጥ፣ ሚስት፣ ያውም ተደጋጋሚ ድንግልና የሚቀርብበት ሁኔታ በእርግጥ መንፈሳዊ ሳይሆን ስጋዊ ገነት ነው የሚያስረዳው። ሰው ደግሞ ይህንን ለማግኘት ብቻ ጀነትን መጠበቅ ያለበት አይመስልም። ምክንያቱም ምድርን ያጣበባት ይሄው ነገር ነውና። ደግሞስ ለወንዶች ሴቶች አሏቸው። ለሴቶችስ ምን አዘጋጅቷል? ሴቶች ገነት አይገባቸውም ወይስ እነሱ ለወንዶች ምቾት ብቻ የተዘጋጁ ፍጥሮች ናቸው? በምድር እንደሆነው በጀነትም የሚጠብቃቸው ይሄው ከሆነ አምላክ ያዳላል ማለት ነውን? ሙስሊም ሴቶች ይህ ገብቷቸው ከሆነ ሊያስረዱን ይገባል። በክርስትና ግን በኤደን ገነት የሚጠብቀን ራሱ እግዚአብሔር እንጂ ስጋዊ ሁኔታ አይደለም። እግዚአብሔር በመጀመሪያም በኤደን ገነት ነበር። በዳግም ትንሣኤ እናገኘዋለን። ፊት ለፊት እግዚአብሔርን ለማየትና በእርሱም ሰላም ስር ለዘላለም ለመኖር እንጂ ስጋዊ ነገርማ እዚህስ ምድርን ያጣበባት አይደለምን? በእስልምና ቀድሞውኑ እግዚአብሔር በጀነት አልነበረም፣ በኋላም እንዳለ አስተምርም። በመጽሐፍ ቅዱስ አዳም ከእግዚአብሔር፣ ከሰው፣ ከተፈጥሮ፣ ከእንስሳት ጋር እንደነበረው በመጨረሻም ወደዚህ መሰሉ የላቀ ዕረፍት ይገባል። እነዚህ በክርስቲያንና በእስላም ስነ መለኮትና ስነ ትርጓሜ መካከል ያለውን የጎላ ልዩነት ከሰው የመፈጠር ዓላማና ከእግዚአብሔር ማንነት አንጻር ከዋናዎቹ ጥቂቶቹ ናቸው። በአጠቃላይ ሰው ሲፈጠር ከእግዚአብሔር ጋር ከነበረበት ከእግዚአብሔር ሕልውና እንደተባረረ ወደ እግዚአብሔር ሕልውና እንዲመለስ እግዚአብሔር ራሱ ያዘጋጀውን የአዲስ ኪዳን መንገድ የኢየሱስ ክርስቶስን ሥራ ዋናው የመጽሐፍ ቅዱስ መልእክት እንደሆነ ልብ ማለት ተገቢ ነው እንላለን። ሙስሊም ምሁራን እስላም ይህንን አይቀበልም ቢሉም መጽሐፈ ቁርአን ግን 79 ጊዜ ስለ ኃጢአት ስርየት ተናግሯል። ሰው በዘፍጥረት ከገነት እንደተባረረ ወደ ዘፍጥረት ሁኔታ ወደ ገነት እንዲመለስ እግዚአብሔር የደህንነትን ሥርዓት አዘጋጅቶለታል። ይህም በኢየሱስ ክርስቶስ ተፈጽሟል። አንድያ ልጁን እስከ መስጠት ድረስ እግዚአብሔር ዓለምን እንዲሁ ወዷልና። የዮሐንስ ወንጌል ምዕራፍ 3 ቁጥር 16